የዘርቃት ቤተመዘክር ዋና ዓላማው የተለያዩ የእጽዋት አይነቶችን በመሰብሰብና በማስቀመጥ ለወደፊት ጥናትና ማስተማሪያ እንዲያገለግሉ የተደራጀ ክፍል ሲሆን በቅርቡ ከላንጋኖና ከጉጂ አካባቢ ካሉ ደኖች ከ150 በላይ ዝርያዎችን በመሰብሰብ ከ1200 በላይ ዝርያዎች በክፍሉ ይገኛሉ። ክፍል ደግሞ የኸርባሪየም ወይም ደግሞ የእጽዋት መዘክር እንለዋለን። ዋና ዓላማው ምንድነው? የተለያዩ ፕላንት ስፔሲመን ወይም ደግሞ ሳምፕሎችን በመሰብሰብ ከተለያዩ ቦታዎች እዚህ በማስቀመጥ ለወደፊት ስተዲ ለሪሰርችም ይሁን ለተማሪ ማስተማሪያም ይሁን ለመጠቀም ነው። ከዚህ በፊት ለትምህርት የምንጠቀምባቸው የፕላንት ስፔሲመኖች አይደንቲፋይ የምናደርገው አዲስ አበባ ዩኒቨርሲቲ ሄደን ነበር። ነገር ግን አሁን ዓላማችን ያን አስቀርተን እዚህ መስራት ነው የኛ ዋና ዓላማ። ስለዚህ እስካሁን ድረስ የተለያዩ ፕላንት ስፔሲመኖችን ሰብስበናል። ስፔሲፊካሊ ቦታዎችን መርጠናል። መጀመሪያ አንደኛ ላንጋኖ ኤሪያ የራሳችን የወንዶ ገነት የኤሪያ ኤክስክሉዥን አለ፣ እዛ ጋር እንሰበስባለን። ሁለተኛ ከጉጂ ፎረስት ሄደን ሰብስበናል። ስለዚህ ፕራክቲካሊ እስካሁን የሰበሰብነው ከ150 በላይ ስፔሲመኖች በኢንዲቪጁዋሊ ሰብስበናል እኛ ራሳችን ከጀመርን በኋላ ማለት ነው። ነገር ግን ምንድነው ከዚህ በፊት ቢዮንድ ኦልሞስት 10 years ago ወይም እዛ በፊት ብዙ ስፔሲመኖች ነበሩ፣ አንኦርጋናይዝድ ነበሩ። ያንን ኦርጋናይዝ አድርገናል። የዛኛው ቶታል ስፔሲመን ነምበር 1023 አካባቢ ነው ወይም ደግሞ 1023 ይሆናል። አሁን በድምሩ ስንት ይሆናል ማለት ነው? ኦልሞስት 1200 አካባቢ ይሆናል። ሌላ በተጨማሪ ደግሞ ኢቢአይ ወይም ደግሞ ኢትዮጵያን ባዮዳይቨርሲቲ ኢንስቲትዩት ጋር በትርፍ ወይም ደግሞ ኤክስትራ ያላቸውን በመቀበል ወደ 450 አምጥተናል። ያን ደምረን ማግኘት እንችላለን ማለት ነው። ኢን ቶታል ሞር ዛን 1700 ፕላንት ስፔሲመኖች አሉን ማለት ነው። ስለዚህ ያለውን ሄርባሪየም ማበልጸግ ወይም ደግሞ ኢንሪች ማድረግ ይኖርብናል። ምክንያቱም at the number of specimen በጨመረ ቁጥር ለአይደንቲፊኬሽን ኢዚየር ስለሚሆን፣ ስለዚህ the first thing we do is selecting a suitable area for collecting plant specimen። ስለዚህ የመረጥናቸው ቅድም እንዳልኩ ምን ነው የላንጋኖ ኤሪያ እና የጉጂ ኤሪያዎችን ነው እስካሁን ኮሌክት እያደረግንባቸው ያለ ነው። ከነዛ ለመሄድ ግን መጀመሪያ ምን ያስፈልገናል? ኢንስትሩመንቶች ያስፈልጉናል። የምንጠቀማቸው ኢንስትሩመንቶች አንደኛ ፕላንት ውደን ፕረስ እንጠቀማለን፣ ይሄን እንጠቀማለን። ሁለተኛ ኮሩጌትድ ሃርድቦርድ ወይም ደግሞ ኤር እንዲያስገባ ኮሩጌትድ መሆን አለበት። ሶስተኛ ብሎተር እንጠቀማለን። ብሎተር ምንለው ደግሞ ይሄ ነው። ዴን ፍሊምሲ ወይም ደግሞ ኒውስፔፐር ደግሞ ፕላንት ስፔሲመኑን ለማስቀመጥ የምንጠቀምበት ይሆናል ማለት ነው። ስለዚህ በምንሰበሰብበት ሰዓት ምንድነው የምናደርገው? the right size ፍሎሪ ኤንድ ፍሩት ያለው እናገኛለን። ያንን መርጠን ከታርገን ከኒውስፔፐሩ እናደርጋለን። ጀስት ፕሮሲጀሩን ለማሳየት ያክል መጀመሪያ ይሄን እናስቀምጣለን። ቀጥለን ኮሩጌትድ ሃርድቦርዱን እናስቀምጣለን። and next blotter የዚህ አድቫንቴጅ ምንድነው? ሰክ ለማድረግ ነው። ሞይስቸር it sucks moisture from the plant specimen. then we'll put the flimsy ወይም ደግሞ ኒውስፔፐሩን እናስቀምጣለን ማለት ነው። then the same applies nextም ተጨማሪ በላይ ይሄን the same structure ተጠቀምና ጨምርበታለሁ ማለት ነው። finally ምንድነው የማደርገው? ይሄን with a strap we have a strap here with 2 straps I will tie in both sides. then ከሰበሰብን በኋላ በዚህ መልኩ እናመጣና እዚህ ምን እናደርጋለን? በተለያዩ መንገዶች እናደርቀዋለን። አንደኛው ሜተድ ሰን ድራይንግ ሜተድ እንለዋለን ወይም ደግሞ በላየር ያስቀመጥናቸውን ፕላንት ስፔሲሜኖች ፀሐይ ላይ በማስገባት then through process እንዲደርቅ እናደርጋለን። ሁለተኛው በኦቨን ተጠቅመን ማድረቅ እንችላለን። ነገር ግን ዲስአድቫንቴጁ ምንድነው? ኦቨኑ ስለሚያፈጥነው ራሽ ስለሚያደርገው የፕላንቱን ፊዚዮሎጂ ሊያበላሽብን ይችላል ወይም ደግሞ ያለውን ቅርጽ ልናጣ እንችላለን። ስለዚህ ብዙ ጊዜ ሰን ድራይንግ ነው የምንጠቀመው ካለው የመብራት መጥፋት እና መሄድ ጋር ተያይዞ ማለት ነው። then የምናደርገው ምንድነው? ካደረቅን በኋላ ምን እናደርጋለን? ማውንት እናደርገዋለን። ማውንት የምናደርገው ደግሞ በእንደዚህ አይነት ፔፐሮች ነው። እዚህ ጋር በዚህ ከት እያደረግን በሳይዙ መሰረት ማውንት እናደርጋለን። ልክ በዚህ መልኩ ማውንት እናደርጋለን። ስለዚህ ምንድነው ፊልድ ላይ ስንሄድ እነዚህ ዳታዎች ሰብስበን ነው የምንመጣው። ቅድም እንዳልኩ ላንጋኖ ለምሳሌ ብንሄድ ምን አይነት ቦታ ነው የቦታው ሁኔታ ይጻፋል። ትሪ ነው ወይስ ሽረብ ነው የሚለው ይጻፋል እዚህ ጋር። ስለዚህ በዚህ መንገድ እነዚህ የተሰበሰቡ ዳታዎችን ፊልድ ላይ የሰበሰብናቸውን ዳታዎች በሌብል መልክ አዘጋጅተን አት ሎወር ራይት ኮርነር እናስቀምጣለን ማለት ነው። ስለዚህ እነዚህ ይሄ የያዘው ምናልባት ዲቴሉ ካስፈለገ ምንድነው አልቲቲዩድ ይዟል፣ ሎንጊቲዩድ፣ ላቲቲዩድ
እናስቀምጣለን። የቦታው የሃቢታቱ ሁኔታ ምን ይመስላል፣ እዚህ ትሪ ኦር ሽረብ ነው ወይስ ትሪ ነው የሚለውን እናካታለን። ዲቴሉ ይጻፋል፣ የተሰበሰበበት ቀን ሁሉ ማለት ነው። ዴን ይቀመጣል። ይሄ ከተቀመጠ በኋላ the next thing after mounting using በኮላ ነው የምናያይዘው just strong እንዲሆን። ይሄ ማውንት ካደረግን በኋላ መጀመሪያ ምን እናደርጋለን? ወደ ፍሪጅ አስገብተን ለ72 ሰዓት ዲፍሪዝ እናደርገዋለን። ይሄ ለምንድን ነው? ፓቶጅኖች ወይም ደግሞ የተለያዩ ማይክሮብስ እዛ ፕላንቱ ላይ ሆነው ውስጥ ስናስገባው ዋናው ኸርባሪየሙ ጋር ስናስገባ ችግር እንዳይፈጥሩብን ማለት ነው። ስለዚህ እንዴት ነው የምናስገባው የሚለውን ለማሳየት ያክል ልክ እንዲያርገን እናስቀምጣለን። ዜን ይሄን ታይ እናደርገውና ይሄን ታይ እናደርግና ፍሪጅ ውስጥ ዲፍሪዝ እናደርገዋለን። ስለዚህ አሁን የዲፍሪዚንግ ወይም ደግሞ የፍሪጅ ውስጥ የነበረውን ቆይታ ስለጨረሰ ከዚህ አወጣና ወደ ዋናው የኸርባሪየም ክፍል ወይም የእጽዋት መዘክር ውስጥ እወስዳለሁ ማለት ነው። የሚፈልጉበትን ፋሚሊ ከፈለጉ በኋላ ፎር ኤግዛምፕል እንደምሳሌ የሰጠሁት ካፓርዳሴ ፋሚሊ ከሆነ ካፓርዳሴ which ነምበር ላይ ነው የሚገኘው የትኛው ቁጥር ላይ ነው የሚገኘው የሚለውን ቼክ ያደርጋሉ ማለት ነው። ለምሳሌ ካፓሪዳሴ 19 ነምበር 19 ላይ ነው የሚገኘው። ስለዚህ አይደንቲፋይ ለማድረግ የፈለገ ሰው ካፓሪዳሴን ከፍቶ እዚህ ጋር ቁልፉ ላይ ያለበት ላይ ያወጣል ማለት ነው። ስለዚህ ካወጣ በኋላ ምንድነው የሚያደርገው? አይደንቲፋይ ለማድረግ የያዘውን ከውጭ ይዞት የመጣውን ስፔሲሜን ከዚህ ጋር ከፍቶ ያወዳድራል ማለት ነው። then compare አድርጎ if it is right then he will write whether the name of the species። ነገር ግን ከተጠራጠረ ደግሞ ምንድነው የሚያደርገው? ወደ ኤክስፐርት ይወስደዋል ማለት ነው። በዚህ ኤሪያ ኤክስፐርት የሆኑ ሰዎች አሉ፣ ለነሱ ይወስድና አይደንቲፋይ እንዲያደርጉለት ያደርጋል ማለት ነው። ስለዚህ ይሄን ይመስላል ኸርባሪየሙ። ከዛ በኋላ ዲጂታይዝ እናደርግና ለምሳሌ አንዳንድ ተማሪዎች እዚህ ሁሉም ሰው መግባት ስለሌለበት ኮንታሚኔሽን ስለሚኖር ኮምፒውተሩ ላይ ብቻ በመሆን አይደንቲፊኬሽን መስራት ይችላሉ without entering into the main herbarium ምክንያቱም ያለውን ኮንታሚኔሽን ስለሚቀንስ ማለት ነው። ስለዚህ አሁን ደግሞ ዲጂታይዝ እንዴት እንደምናደርግና ዲጂታይዝ የምናደርግበት ኮምፒውተር ጋር እንሄዳለን ማለት ነው። ካስቀመጥን በኋላ ያሉትን ስፔሲሜኖች ታግ የራሳቸው ኮድ ነምበር እንሰጥና ታግ እናደርጋለን። በባርኮድ ስካን እያደረግን ወደ ኮምፒውተሩ እናስገባዋለን። ስለዚህ ይሄኛው ስካን ተደርጎ እዚህ ኮምፒውተር ላይ ይቀመጣል ማለት ነው። ስለዚህ ይሄ እንደ ሳምፕል ስፔሲሜን ወይም ደግሞ ታግ ተደርጎ የተቀመጠው ስፔሲሜን ነው ማለት ነው። ስለዚህ ወደ ሶፍትዌሩ በምንሄድበት ሰዓት እዚህ ኮምፒውተር ላይ ምንድነው ያደረግነው? ብርሃምስ ሶፍትዌር የሚባል የእንግሊሽ ብራንድ ሶፍትዌር ነው። እሱ ሶፍትዌር ጭነናል። ሶፍትዌሩ የሚያደርገው ምንድነው? ያሉትን ስፔሲሜኖች ስካን ስናደርግለት ያስቀምጥልናል ሴቭ አድርጎ ዴን ዲቴሉን እንጨምርበታለን ማለት ነው። ስለዚህ እዚህ ጋር ማየት እንችላለን ዲቴሉን። ለምሳሌ ፒክቸሮቹ እንዴት ስካን እንደተደረጉ ኮምፒውተሩ ላይ ማየት ይቻላል። ስለዚህ እነኚህ በሙሉ እስካሁን ከውስጥ ያየናቸው ስፔሲሜኖች ስካን ተደርገው በካሜራ በዲጂታል ካሜራ ስካን ተደርገው እዚህ ተቀምጠዋል ማለት ነው። ስለዚህ ቅድም እንዳልኩት እዛ ገብቶ ቼክ ማድረግ አይጠበቅበትም። አንድ ተማሪ ወይም ሪሰርቸር አይደንቲፋይ ማድረግ ከፈለገ he can use the computer ሁሉም ነገር እዚህ ስላለ ማለት ነው። ዲቴሉ አለ እዚህ ጋር የተጻፈው እዚህ ጋር ከፍተን ማየት እንችላለን። ለምሳሌ ቺኛዋን ከፍተን ብናይ እዚህ ጋር ይሄው ዲቴሉ አለ እንደሚታየው እዚህ ጋር የተጻፈው ወይም ደግሞ ኮርነር ላይ የምናስቀምጠው የፕላንት ዲስክሪፕሽን ማለት ነው። ከዛ ቅድም ታግ ያረግናት ነምበርም አለች። ይሄኛው የሚጠቅመን ምንድነው? አንዱን ከሌላው ለመለየት የራሱ ኮድ ነምበር ተሰጥቶት ለምሳሌ አይደንቲፋይ ማድረግ ቢፈልግ እዚህ ጋር ቁጥሯን አይቶ እዛ ሄዶ ማምጣት ይችላል ማለት ነው። ለዚህ ይጠቅመናል። ስለዚህ ሶፍትዌሩ ብርሃምስ ሶፍትዌር ይሄኛው ነው። ሊስቱን ይዟል፣ ኢሜጅ አለው፣ ዲቴሉ አለ፣ የት እንደተሰበሰበ፣ በመቼ ዓመተ ምህረት በማን እንደተሰበሰበ ኢቭን ከ1960 ጀምሮ በፈረንጆቹ የተሰበሰቡ ስፔሲሜኖች አሉ። ስለዚህ አሁን ያደረግነው ምንድነው? አንደኛ ሪኦርጋናይዝ አደረግነው ምኑን የነበረውን ኦልድ ኸርባሪየም ሪኒው አደረግነው። ሁለተኛ ተጨማሪ ስፔሲሜኖችን ሰብስበን ኢንሪች አደረግነው።
ስለዚህ እየሰራ ነው ያለው ነገር ይሄ ነው። ዋና ዓላማችን ያለውን ኮስት ወይም ደግሞ አዲስ አበባ እየሄድን አይደንቲፋይ የምናደርግበትን ኮስት እዚሁ ማስቀረትና በአካባቢ ላሉ የሪሰርቸሮች የሪሰርች የመስሪያ እድል መፍጠር ማለት ነው። ይህን ይመስላል።